በጥያቄያችሁ መሰረት የካፕሽን ሙሉ ቪዲዮ ሰርቼላችኋለሁ። ይህንን የቪዲዮ ኤዲቲንግ አሴት ተጠቅሜ አንድ ቪዲዮ ራሴን የቀረጽኩት ቪዲዮ አለ። ስለዚህ ያንን ቪዲዮ ራሳችን ኤዲት እያደረገን እና በዚህ በኩል አሴቱን እንዴት እንደምንጠቀመው እናያለን። በሌላ በኩል ደግሞ ካፕሽን በቀላሉ እንዴት ክሬት እንደምናደርግ እናያለን ማለት ነው። ፕሪሚየም የሆነው ቪዲዮ ኤዲቲንግ አሴት እንዴት እንደምታገኙት መጨረሻ ላይ እነግራችኋለሁ። ወደ ቪዲዮ ኦኬ። ስለዚህ አሁን ታይመር ማድረግ አለብን እንዳልኳችሁ እቅዴ ከአንድ ሰዓት በታች ለመጨረስ ነው። ከዚህ በፊት 5 ሰዓት ምናምን የሚወስድብኝን አሴቱን ተጠቅሜ ከአንድ ሰዓት ባነሰ ጊዜ ውስጥ ለመስራት ነው። ስለዚህ አሁን እዚህ ጋር 1 ሰዓት ስታርት ለዋለሁ። እንደምታዩት ታይም ጀምሯል። ስለዚህ አሁን በፍጥነት ኤዲት አድርገን መጨረስ ይኖርብናል ማለት ነው። ኢምፖርት እናደርገዋለን። ይሄኛውን እናስገባ። ስለዚህ አሁን ይሄኛውን ቶሎ በፍጥነት የማይፈልጉትን ፓርቶች ብዙ ለፍልፍ ያለው እነሱን ማስወጣት አለብን። መጀመሪያ አንድ ነገር የረሳሁት ነገር አለ። ምንድነው እሱም 4K ስለተቀረጸ ወደ HD እየቀየርኩት ነው። ከዛ እነዚህ 50 እናደርጋቸዋለን። ቲክቶክ ላይ ምናምን እንደዚህ ከ4K HD ብትጠቀሙ የተሻለ ነው። ኮፒ እናደርገዋለን፣ ፔስት እናደርገዋለን። ከዛ ሁሉንም አሁን ከታርግተናል። ከታርግተን ጨርሰናል። ምንድነው የምናደርገው? ጄከት ነው የምንጠቀመው። ኦኬ አስተካክለናል። ትንሽ ቦሪንግ የሆኑ ፓርቶች አሉ። እነሱን ቢሮል በመጠቀም ወይ ደግሞ ኢፌክቶችን በመጠቀም የምናስተካክለው ይሆናል። ስለዚህ አሁን ምንድነው የምናደርገው? ሚውዚክ ነው የምናስገባው። የቪዲዮ ኤዲቲንግ አሴት እነዚህ ናቸው። ቪዲዮ ኤዲቲንግ አሴቶች ፎንት እንዳልኳቸው እዚህ ጋር አምሃሪክ በአሁን ሰዓት አሪፍ የሆኑትን ፎንቶች ተዘጋጅቶላችኋል። ሌላው ደግሞ እዚህ ጋር እንግሊሽ አለ። ጠቅላላ 100 ምናምን የሚሆን ፎንት ተዘጋጅቷል ማለት ነው። አይከን ደግሞ እዚህ ጋር ልንጠቀማቸው የምንችላቸው አይከኖች ምናምን ተቀምጠዋል። ብዙ አልተጨነኩም። አይከኖች ላይ ምናምን ብዙ ለማውረድ አልፈለኩም። ምክንያቱም እንደየሰው ምርጫ ስለሚለያይ በምትፈልጉት የዌብሳይት በጣም በብዛት ዌብሳይቶች አሁን ላይ አሉ። ስለዚህ ከነሱ ዳውንሎድ ማድረግ ስለምትችሉ በኋላ ላይ ማሳያችሁ ይሆናል። አይከን ምናምን ሲያስፈልገን በኋላ ላይ ያሳያችኋለሁ። ሚውዚክ ላይ ስንገባ አሁን ለምሳሌ ሚውዚክ ላይ ኢንስትሩሜንታል ሚውዚክ አለ። ለቲክቶካችሁ ለሾርት ቪዲዮ የምትጠቀሟቸው ዩቲዩብ ሚውዚክ ላይብረሪ አለ። እዚህ ጋር ደግሞ የዩቲዩብ ቪዲዮ ላይ ልትጠቀሟቸው የምትችሏቸው እነዚህ ሚውዚኮች ዝም ብዬ ያወረድኳቸው ሳይሆኑ አብዛኞቹ ቪዲዮ ላይ ማች ሊያደርግ የሚችሉ ሚውዚኮች ናቸው። ከዛ ደግሞ እዚህ ጋር ኢንስትሩሜንታል ሚውዚክ ላይ ከ163 በላይ ያሁኑ ከዚህኛው አይደለም የምንጠቀመው፣ ከሚውዚክ ኮፒራይት ፍሪ የሆነውን ነው የምንጠቀመው። ምክንያቱም ቪዲዮ ዩቲዩብ ላይ ስለሚለቀቅ ማለት ነው። ከዛ እዚህ ጋር ፕሪሴቶች አሉ፣ የተለያዩ ፕሪሴቶች አሉ። አሁን ከደቂቃዎች በኋላ ማሳያችሁ ይሆናል። ሳውንድ ኢፌክት እዚህ ጋር አለ። በጣም ብዙ ሳውንድ ኢፌክቶችን አዘጋጅቼላችኋለሁ ማለት ነው። ለኛ የሚሆን ሚውዚክ እንመርጣለን ማለት ነው። ለሾርት ቪዲዮ የሚሆን ከዛኛው ብንመርጥ አሪፍ ነበር፣ ግን ለዩቲዩብ ቪዲዮ ስለሆነ ክሬት ያርኩት ያለሁት። ስለዚህ አሁን በዚሁ ስለዚህ ይሄኛውን እንሞክረው እስቲ። ሚውዚክ እንበለው። ይሄን እናስገባው እስቲ። እንደሰማችሁት እነዚህ ሚውዚኮች አሁን በትንሹ እስካሁን ትንሽ ሚውዚክ ነው የሰማነው፣ ግን ቫይብ ያላቸው ሚውዚኮች ናቸው። ለምንፈልጋቸው ሚውዚኮች ልንጠቀማቸው እንችላለን ማለት ነው። እና ደግሞ የተለያዩ ናቸው። አንድ ወጥ የሆነ ሚውዚክ ስታይል ብቻ ሳይሆን የተለያዩ ናቸው። እንደ የምርጫችሁ መጠቀም የምትችሏቸው ናቸው ማለት ነው። እስቲ ከኛ ጋር ይሄዳል አይሄድም የሚለው እንደኔ ፕሮፌሽናል ቪዲዮ ኤዲተር ለመሆን ካሁን በኋላ 10,000 20,000 ወይ ደግሞ 2 ዓመት እና ከዛ በላይ መፍጀት አይጠበቅባችሁ። ትንሽ እንቀንሰው። ሎው ፓስ እንጠቀማለን። ትንሽ ድምፁ ፓርት እንዳይረብሽ ብሎ አሴቶች ብቻ ሳይሆኑ እስከዛሬ ሰራባቸው የነበሩት ሚውዚክ ከ160 በላይ የሚሆኑ ሚውዚኮችን እንዲሁም ደግሞ ኮፒራይት ፍሪ ሆኑ ደግሞ ማለትም ዩቲዩብ ቻናል ላይ ልትጠቀሟቸው የምትችሏቸውን ይሄኛውን እንመርጧለን ማለት ነው። ከዛ አሁን ምንድነው የምናደርገው?
አሁን ይሄ የተናገርኩትን ትንሽ ጨመር ማድረግ ፈልጋለሁ። ስለዚህ እሱን ለማድረግ አሁን እዚህ ጋር ኢፌክት ውስጥ እንገባለን። ከዛ እንትን ድምጹን ለመጨመር ይሄኛው የተሻለ መፍትሄ ሆኖ አግኝቼዋለሁ። ኤዲት እንለዋለን። ከዛ በዛውም እዚህ ጋር ሜክ ሩም ፎር ቮካልስ የሚለውን እናደርጋለን። የተሻለ ሆኖ አግኝቼዋለሁ። እሱን 5 ይበቃዋል መሰለኝ። 5 የሚበቃ ይመስለኛል። ፕሮፌሽናል ቪዲዮ ኤዲተር ለመሆን ካሁን በኋላ 10,000 20,000 ወይ ደግሞ ኮፒ እናደርገዋለን። ከዛ ፔስት እናደርጋለን። ኦኬ ስለዚህ አሁን የጽሁፉ ፓርት ኢንትሮ ብቻ ነው የፈለኩት። ከዛ ውጪ ምንም አልፈልግም። ስለዚህ በራሴ ታይፕ ማድረግ እችላለሁ ማለት ነው። ምንድነው የምናደርገው? አሁን እዚህ ጋር ኢንስፓይሬሽን ነው የምንወስደው። እዚህ ጋር አሁን ያሰብኩት ነገር አለ። መጀመሪያ ላይ ፊቴ እንዲታይ አልፈለኩም፣ ከዚህ በፊት ከሰራሁት ልምድ አንጻር ማለት ነው። ስለዚህ ባክግራውንድ እንዳልኳችሁ እዚህ ጋር እንመጣለን። ከዛ ፕሪሴት ውስጥ ገብተን እዚህ ጋር አኒሜትድ ባክግራውንድ የሚላል። ባክግራውንዳችሁን እንደፈለጋችሁት አኒሜትድ ማድረግ የምትችሉበት ነው። ኦሬዲ አስገብቼዋለሁ። ስለዚህ እሱን ላሳያችሁ። ኦኬ ስለዚህ አሁን ግራፊክስ ቴምፕሌትስ የሚለው ውስጥ ገብተን ለማስገባት እዚህ ጋር ኢንስታል ሞሽን ግራፊክስ ቴምፕሌትስ የሚለውን ክሊክ ስናደርገው እዚህ ጋር ያመጣልናል። እዚህ ጋር ፕሪሴት ውስጥ ገብተን አሁን እዚህ ጋር ኤክስትራክትድ ስላልሆነ ነው። ኤኒዌይስ መጀመሪያ ኤክስትራክትድ ታደርጉታላችሁ። ኤክስትራክትድ ለማድረግ ለምሳሌ አሁን ይሄኛውን ሳሳያችሁ ባክግራውንዱን ላሳያችሁ። ኤክስትራክት ኦል የሚለውን ነክተን ኤክስትራክት እናደርገዋለን። ከዛ እንደምታዩት ኤክስትራክት ሆኗል። ከዛ ምንድነው የምናደርገው? ፕላስ እንለውና ፕሪሴት ይኸው ኤክስትራክት የሆነውን አመጣልን ማለት ነው። ስለዚህ ሁሉንም የቀሩትን ኤክስትራክት አድርገን ማስገባት ይሆናል ማለት ነው። ከዛ ምንድነው የምናደርገው? ይሄኛውን ክሊክ እናደርገዋለን። ክሊክ ስናደርገው ያመጣልናል ማለት ነው። እኔ ኦሬዲ ስላስገባሁት ሲምፕል ባክግራውንድ የሚል አለ እዚህ ጋር ደግሞ ቴክስት አኒሜሽንስ የሚል አለ ማለት ነው። እሱን ምን የምናይ ይሆናል። አሁን ግን ባክግራውንድ ነው የፈለኩት። ባክግራውንዱን አስገባዋለሁ ማለት ነው። ባክግራውንዱን ስናስገባው እንደዚህ ያመጣልናል። ይሄኛውን እንቀንሰዋለን። ስለዚህ ፕሮፐርቲ ውስጥ እንገባለን። እንዲታየን እዚህ ጋር ነው የምናደርገው። እናደርጋለን። ኦፓሲቲ ቀንሼዋለሁ ተሳስቼ። ይሄንን አሁን ማስተካከል እችላለሁ። የፈለኩትን ነገር እዚህ ጋር ማስተካከል እችላለሁ ከነ ኦፓሲቲው። እዚህ ጋር ከለሩን አሁን ስቀይረው በዚህኛው አንግል ተቀይሯል ማለት ነው። እንደምታዩት እንደዚህ ማድረግ እችላለሁ። በዚህኛው እንቀጥላለን። ከዛ እዚህ ጋር ኤጀንት አለ። እዚህ ጋር ኖይዝ፣ እዚህ ጋር ኖይዝ መጨመር እንችላለን። ኖይዝ ትንሽ ያስፈልገኛል፣ 10 ይበቃኛል። ኦኬ ስለዚህ አሁን እንደምታዩት በቀላሉ ባክግራውንድ ክሬት አድርገናል። ኢንስፓይሬሽን እፈልጋለሁ አንደኛ። ፒንተረስት ውስጥ እንሄዳለን። ኦኬ ከፒንተረስት የተወሰኑ ቪዲዮዎችን አውርጃለሁ እና ደግሞ አይከኖችን እዚህ ጋር ማየት እንችላለን። የተወሰኑ አይከኖችን እና እንደ ኤአይ ነገር ለመጠቀም ሞክሬ ነበር። እንደዚህ ነገር እንዲጽፍ ምናምን እናያለን። ኤአይ ላለመጠቀም ሞክራለሁ። አይዶን ነው። እና ሌላው ደግሞ እዚህ ጋርም እንደዚህ ሎጎዎች ነገር አኒሜሽኖች ነገር አሁን እንትኑን እናስተካክለው፣ ከለሩን እናስተካክለው በትንሹ። እነዚህን ለማስተካከል አይደለም፣ እነዚህን ሳስተካክል እንድታዩን ሳይሆን ዋናው ነው የፈለኩት አሴቶቹን ስጠቀም ነው። እና እነሱን አሁን ለማሳየት ይሄኛውን ቶሎ ነው የምናደርገው። ብላክ ትንሽ ቀነስ እናደርገዋለን። ዋይት እንደዚህ ነገር ሻዶ። ኦኬ ከዛ ክሬቲቪቲ አይረን እንደዚህ ጋር ትንሽ እንዲጨምር ብቻ ነው ፈልገው። እነዚህ ላይ አልዳፈርም። እነዚህ ላይ ከዚህኛው ወደዚህኛው ቀይረናል ማለት ነው። አሪፍ ኮሬክት አድርገናል። ሃይላይት ትንሽ እንቀንሰው። እንደዚህ ካረኩኝ በኋላ እኔ አሁን ከዚህ በፊት ትልቅ ስህተት የምሰራበት የነበረው ነገር ምንድነው? ሁሉንም እነዚህ አሁን እዚህ ጋር መጣና ሉሜትሪ ከለር የሚለውን ኮፒ አድርጌ ከዛ ሁሉም ጋር ነበር ማረገው። ያ ትልቅ ስህተት ነበር። አሁን ላይ እንዴት ነው ማረገው? አጀስትመንት ሌየር ነው ማረገው። አጀስትመንት ሌየር እዚህ ጋር መጣዋለሁ። እዚህ ጋር ፔስት አደርገዋለሁ ማለት ነው። ኮፒ አደርገውና ይሄን ፔስት አደርገዋለሁ። ከዛ እዚህ ጋር ያለውን እናጠፋዋለን ማለት ነው። እናጠፋዋለን። እዛ እንደዚህ እናደርጋለን ማለት ነው። ከዛ ሁሉም ጋር ያደርግልናል ማለት ነው። ይሄኛውን እዚህ ጋር ነው የምናደርገው። ለማስተካከል ስፈልግም በኋላ በቀላሉ ማስተካከል ይሆናል ማለት ነው። እዛ ሄጄ ኦኬ። ስለዚህ አሁን ቀጣይ የማደርገው ምንድነው? እዚህ ጋር አሁን ማምጣት የምፈልጋቸው ነገሮች ይኖራሉ። እዚህ ጋር እንደ ቢሮል እንበለው ነው። እንደዚህ ነገር እናደርጋለን ማለት ነው። ኦኬ
እዚህ ጋር አሁን ለምሳሌ እንደ ጽሁፍ ነገር ለማስገባት እሞክራለሁ። ይሄንን ሰሌክት እናደርገውና ከዛ እዚህ ጋርም አሁን ቅድም እንዳልኳችሁ አሁን እዚህ ጋር እኔ የምጠቀማቸው ምናምን አሉ። እነዚህ እናንተም ቪዲዮ ኤዲቲንግ አሴቱ ላይ አካትቸዋለሁ ማለት ነው። እነዚህ ኦኬ አሪፍ ነው፣ ተመችቶኛል። ምንድነው የምናደርገው አሁን እዚህ ጋር ማለት ነው። እዚህ ጋር አሁን ፕሪሴቶች ላይ እኔ ያስገባውላችሁ እንዳለ እነዚህ ናቸው። እዚህ ጋር አጀስትመንት አለ፣ ቴክስት አኒሜሽን አለ፣ ለየብቻው ተቀምጧል ማለት ነው። እዚህ ጋር ቴክስት ኢፌክት፣ አንዳንዱ ደግሞ የሆነ ዝብርቅርቅ ያለ ነው፣ ግን ሰርች አድርጋችሁ በቀላሉ ማግኘት ትችላላችሁ። ሌላ እዚህ ጋር ቴክስት ግሎ ምናምን አለ። እነሱን አሁን አሳያችኋለሁ ማለት ነው። ቴክስት ግሎ ለምሳሌ አሁን ቢ1 እና ቢ2 ብዬ ነው የከፈልኩላችሁ። ቢ1 ጀስት ወጥ የሆነ ከለር ያላቸው ምናምን ፐርፕል አሁን አሳያችሁ ወጥ የሆነ ነው እና እንትን ይሄ ድሮፕ ሻዶ ምናምን ጨምሬበታለሁ። እነሱን ለማጥፋት ከፈለጋችሁ እዚህ ጋር ኢፌክት ኮንትሮል ውስጥ ገብታችሁ ስታጠፉት ይጠፋል ማለት ነው። እና የምትፈልጉትን አጀስትመንት እዚህ ጋር ማድረግ ትችላላችሁ። ግሎውን እና ደግሞ ከለሩ ምናምን የምትፈልጉትን አጀስትመንት ማድረግ የምትችሉበት ነው። ሌላው ደግሞ የለውም እንደምታዩ ግሎ ነገር ነው። ግሎውን መጨመር ትችላላችሁ ምናምን። አሁን ግሎውን ለመጨመር ስፈልግ እዚህ ጋር ቪአር ግሎ ውስጥ ገብተን ራዲየስ የምትለዋን መጨመር እንችላለን ማለት ነው። ራዲየስ የምትለዋን መጨመር እንችላለን። አሁን እዚህ ጋር የማይታየን ምክንያት ብራይትነስ ቦታው ስለሆነ ነው። እዚህ ጋር እንደምታዩት ግሎ አሁን እዚህ ጋር ይታያል፣ በደንብ ይታያል። ራዲየሱን ፈልጋችሁ መቀነስ ፈልጋችሁ ደግሞ እንደዚህ ማድረግ እንችላለን ማለት ነው። እንደምንፈልገው ማድረግ እንችላለን ማለት ነው። እኔ ግን እንደዚህ ነው የሚመቸኝ። ኦኬ ሌላው ደግሞ አሁን ለምሳሌ ሌላው ደግሞ ይሄን አጥፋውና እነዚህ አሁን በእነዚህ ከለሮች የተለያዩ አሁን እዚህ ጋር ግሪን ማየት እንችላለን። አሁን እዚህ ጋር እንደምታዩት እንደዚህ አሁን ሲመጣባችሁ ቀጥታ እዚህ ጋር እንመጣና ራዲየሱን እናስተካክለዋለን ማለት ነው። እና ብራይትነስ እዚህ ጋር አሁን እዚህ ጋር እንደዚህ ሳደርገው የተሻለ አምጥቶልኛል ማለት ነው። ይሄኛው ቦታው ላይ እንውሰደውና ቪዲዮ ኤዲተር የሚለውን ሻል ያሉ ከነዚህ አሁን እነዚህ አሁን ወጥ የሆኑ ናቸው። ለምሳሌ አሁን ግሪን ሆኖ ቢቱ ሳመጣው የተለየ ግሎ ነገር እንዲያደርግልን ነው። ዋይት ግሎ ነገር እንዲጨምር ስንፈልግ የምናደርገው ነው። ከፈለገን አሁን ክሊክ እናደርገውና የምንፈልገው ቦታ እናስቀምጠዋለን ማለት ነው። እዛ እንደምታዩት እንደዚህ አይነት ነገር አምጥቶልኛል። እዚህ ጋር ነው የምንሄደው ብራይትነስ ኤንድ ኮንትራስት ትንሽ እንትኑ እንዲስተካከል ስፈልግ አሁን ፌዘር ማድረግ ስፈልግ እንደዚህ ማድረግ እችላለሁ። እንደምታዩት እንደዚህ አይነት ግሎ አምጥቶልኛል። ግን አሁን ይሄ እናስተካክለው፣ እንደዚህ ነገር ቢሆን የተሻለ ነው። ስለዚህ እንደዚህ አይነት ነገሮች ማድረግ እንችላለን ማለት ነው። ሌላው ደግሞ አሁን ይሄን እናጥፋውና እነዚህ እናጥፋቸውና ሌላ ደግሞ አሁን ለምሳሌ አሁን እዚህ ጋር ሚክስድ የሚል አለ። የተለያዩ ከለሮች እንትን ብለው ነው። እነዚህ አሁን ተሳስቼ ድጋሚ ኢምፖርት አድርግቸው ነው። እነዚህ መደለት አለብኝ። አንዳንድ የሚሉትን ደብል የሆኑ ናቸው ማለት ነው። ሌላ ቢቱ ላይ ደግሞ እዚህ ጋር ኦሬንጅን ማድረግ ስንፈልግ እንደዚህ ማድረግ እንችላለን ማለት ነው። እዚህ ጋር ገብተን እንደዚህ አይነት ኢፌክቶችን ደግሞ ምንድነው የምናደርገው ስንቀይረው እንደዚህ ይስተካከላል። የምንፈልገውን እይታ እስከምናገኝ ድረስ ቦታውን እንቀይረዋለን ማለት ነው። እንደምንፈልገው አይነት እይታ ካመጣልን በኋላ ወደ ላይ ወደ ታች እናደርገውና ለምሳሌ አሁን እንደዚህ እዚህ ጋር ያለው ከተመቸኝ አሁን ምነው ማድረገው ወደ ታች ወርድና ሞሽን የሚለውን ከዛ ፖዚሽኑን እናስተካክለዋለን ማለት ነው። እንደምታዩት ይሄንን ከነካሁት በኋላ የከለሩ ስታይል ምንም አይቀየርም ማለት ነው። ስለዚህ ምንጊዜም እንደዚህ የሚቀየሩ ነገሮች ከሆኑ ወደ ታች እንወርድና ሞሽን እነዚህን እናስተካክላለን ማለት ነው። አሁን እያየን ያለነው ስለ ግሎ ብቻ ነው። ቢቱ ሌላ የሎ አለ። ቢቱ የሎን አሁን ማድረግ ስንፈልግ እዚህ ጋር እንደምታዩት ሁለት ያመጣልኛል።
ሁለት የተለያዩ ሼፖች። አሁን ፕሪሚየር ፕሮ ይሄ 2026 ነው። አሁን እንደዚህ ላይ ያመጣላችሁ ይችላል፣ እንደዚህ አይነት ቅርጽ ላይ ያመጣላችሁ ይችላል። እናንተ ገብታችሁ እዚህ ጋር ብራይትነስ ኤንድ ኮንትራስት፣ ከዛ እዚህ ጋር የእናንተ እንደዚህ ላይሆን ይችላል፣ ግን ማስተካከል የምትችሉበት መንገድ አለ ማለት ነው። ወይ አዶቤ ፕሪሚየር 2026ን ማውረድ የምትፈልጉ ከሆነ ሊንኩን አስቀምጬላችኋለሁ ቴሌግራም ቻናል ውስጥ። በዚህኛው የቴሌግራም ቻናል ውስጥ ማግኘት ትችላላችሁ። ትልቅ ፋይል ስለነበረ ራሱን አፑን ማስቀመጥ አልቻልኩም፣ ግን ዌብሳይት ሊንክ አስቀምጬላችኋለሁ። ያ ዌብሳይት ሊንክ አዶቤ ፕሪሚየር እንድታወርዱ ያግዛችኋል ማለት ነው። የምትፈልጉትን ከሱ ማውረድ ትችላላችሁ ማለት ነው። ኦኬ ይሄንን አሁን እናስተካክለው። ሼፑን አሁን በጣም ስሙዝ በሆነ መልኩ ማስተካከል እንችላለን ማለት ነው። ከዛ ሮቴት እንዲያደርግ ስንፈልግ ደግሞ እዚህ ጋር ሁለተኛውን እዚህ ጋር ትራንስፎርም ይላል። ከዛ ሮቴሽን እንደዚህ ስናስተካክለው ይስተካከላል ማለት ነው። እንደዚህ ስናደርገው እንደዚህ ይመጣል። ግን የተለየ ስታይል ሉክ እንዲኖረው ስፈልግ ደግሞ ይሄኛውን ወደዚህ ማውጣት እችላለሁ። ከዛ ይሄኛውን ሮቴሽን የሚለውን እንደዚህ አይነት ነገር ማድረግ እችላለሁ ማለት ነው። ይሄም የተለየ ሉክ እንዲኖረው ያስችላል ማለት ነው። ከዛ እዚህ ጋር እንደ ቅድም እንዳሳየዋችሁ ብራይትነሱ ምናምን ማስተካከል እንችላለን። እዚህ ጋር አሁን የተቆረጠ ምናምን ይመስላል እዚህ ጋር። እሱን ለማስተካከል አሁን እዚህ ጋር እንመጣና ቪአር ግሎው ከዛ እንደዚህ ማስተካከል እንችላለን ማለት ነው። ሙቭመንት ለመጨመር ብንፈልግ አሁን እዚህ ጋር እንደኔ የሚለው አሁን ለምሳሌ ሙቭመንት ለመጨመር ስንፈልግ ቴክስት አኒሜሽን ማለት ነው። ቴክስት አኒሜሽን ለማድረግ ስንፈልግ ወደዚህ እንመጣና ቴክስት አኒሜሽን እዚህ ጋር አሉ። ይሄ አሁን ድጋሜ ናቸው። እነዚህን እናጠፋቸዋለን። ቴክስት አኒሜሽን ስንል አሁን እዚህ ጋር ያመጣልና አሁን እነዚህን ማጥፋት ፈልጋለሁ። አሁን እዚህ ጋር ደብል እየሆነ ስላስቸገረኝ ዲሌት አድርጌዋለሁ። አሁን እንደምታዩት እዚህ ጋር ደግሞ ሲምፕል ፕሪሴት ሲምፕል የሆኑ ፕሪሴቶች አሉ እዚህ ጋር። እነዚህንም እዛው የቅድሙ ቦታ ማግኘት እንችላለን ማለት ነው። እዚህ ጋር ፕሪሴት ውስጥ ገብተን ኦል አድቫንስድ ፕሪሴት የሚለው አሁን ዲሌት ያርኩት ነው የኔ ላይ። እዚህ ጋር 15 የሚለው ያሳዩዋችሁ ናቸው የተወሰኑ 15 ፕሪሴቶች። ከዛ ሲምፕል ባክግራውንድ አኒሜሽን ባክግራውንድ፣ እዚህ ጋር ደግሞ ቴክስት አኒሜሽን። ይሄኛውን ኤክስትራክት እናድርገውና በዛውም እንዴት እንደምናስገባው አሳያቸዋለሁ ማለት ነው። ራይት ክሊክ እንነካለን። ከዛ ኢምፖርት ፕሪሴትስ ፕሪሴት ውስጥ እንገባለን። ኦል አድቫንስድ የሚለውን ክሊክ ስናደርገው ይሄው እንደምታዩት አምጥቶልኛል ማለት ነው። እዚህ ጋር የቀደሙንም ደግሞታል፣ ግን እናንተ አንዴ ስታስገቡት ቼክ አድርጉት ሁሉንም ማስገባቱ አለማስገባቱ። የሁለተኛውን አሁን እዚህ ጋር ደግሞብኛል ድጋሜ ስላደረኩት ነው መሰለኝ። ያኛውን ሳደርገው ይሄኛውን በራሱ ምንድነው የምናደርገው? አሁን እዚህ ጋር ቴክስት አኒሜሽን ነው የምናደርገው። አኒሜሽን ቴክስት አኒሜሽን እዚህ ጋር ቨርቲካል ኢን ኤንድ አውት፣ ብለር ኢን፣ ፌድ ኢን እንዲሆን ስፈልግ አሁን ለምሳሌ እዚህ ጋር ይሄኛውን ቁጭ ሳደርገው እንደምታዩት እንደዚህ ሙቭመንት አምጥቷል ማለት ነው። ከዛ ሲወጣ ደግሞ ሲወጣም እንደዛ ሆኖ ይወጣል ማለት ነው። ለማስተካከል እዚህ ጋር ቴክስት ኮንትሮል ውስጥ ገብተን የምንፈልገውን ነገር ሻዶ በዝቶበታል፣ ሻዶውን መቀነስ እንችላለን። እዚህ ጋር ገብተን ኦፓሲቲ እዚህ ጋር መቀነስ እንችላለን ማለት ነው። ወይ ደግሞ አሁን ለምሳሌ አጥፍቼዋለሁ፣ አሁን እንደምታዩት ጠፍቷል። ፖፕ አፕ ከፈለኩ እዚህ ጋር ፖፕ አፕ እንዲሆን ማድረግ እችላለሁ። ከፈለኩ ሆሪዞንታል፣ ከዛ ደግሞ ብሊንክ እያደረገ ቨርቲካል እንዲመጣ ስፈልግ ለምሳሌ በፕሮፌሽናል የሚለውን ላሳያችሁ። ኢን እና አውት መግባት ሲገባና ሲወጣ እንደዛ ሆኖ እንዲገባ ማድረግ ስፈልግ አሁን እዚህ ጋር ቴክስት አኒሜሽን ይላል። ቴክስት አኒሜሽን ነው። ቨርቲካል በቨርቲካል ነው። ኢን ኤንድ አውት ሁለቱንም ያካትታል። ከዛ እዚህ ጋር ግሎ አለው፣ ብለር ኢን፣ ፌድ ኢን አለው፣ ከዛ ብሊንክ አለው ማለት ነው። ይህንን አሁን ሳስገባው እንደምታዩት እንደዚህ ገብቷል ማለት ነው። ከዛ አሁን ለማሳየት ያክል ቶሎ ጊዜ ለመቆጠብ አሁን ቶሎ ላስተካክለውና ምን ጊዜም አሁን ለምሳሌ ይሄኛውን ተጠቅሜ ቨርቲካል ሞሽን የሚለውን የላይኛውን ኢፌክት ኮንትሮል ውስጥ የላይኛውን አሁን ስነካው እንደምታዩት ግሎዋ መሀል ላይ ያለችዋ ጠፋለች። እንደምታዩት ጠፍቷል እዚህ ጋር። ስለዚህ አሁን ሁሌ ምን ማድረግ ነው ያለብን? እንደዚህ ኢፌክቶች ከተጠቀመን በኋላ ከስር ያለውን ሁሉንም በአንዴ
የምንፈልገው ቦታ ላይ ማስቀመጥ ያስችለናል ማለት ነው። እዚህ ጋር አሁን ከስር ያለውን እንደምታዩት ግሎ አለ ማለት ነው። ብራይትነስ ስለሆነ ከላይ አይታይም፣ ግን ግሎ አለ ማለት ነው። ባክግራውንዱን ለይቼ ማውጣት ስፈልግ ይሄኛውን እዚህ ጋር ኤአይ እጠቀማለሁ። ትራክ እንዲያደርግልን እናቻለን። ትራክ አድርግቶልኛል። ስለዚህ አሁን ምን እንደማደርገው ዱፕሊኬት አድርገውና ከዛ ይሄኛውን ወደታች አድርጌ ያጠፋዋለሁ ማለት ነው። ባክግራውንዱ ያጠፋዋለሁ። ከዛ ከላይ ሳስቀምጠው ጽሁፉ አሁን የመጀመሪያው ስራችን የሚሆነው ቴክስት መጻፍ ምናምን ነው። ከዛ ወደ አኒሜሽኑ እንገባለን። ቅድም ለማሳየት ብዬ ነው በቃ ኢንትሮዋን ብቻ የሰራሁት፣ ግን መጀመሪያ ላይ በቃ ሁሉንም ቴክስት እንጨርሳለን ማለት ነው፣ መግባት ያሉባቸው ነገሮች። ከዛ ጎን ለጎን ደግሞ ቢሮል ምናምን ማስገባት እንችላለን። እንደኔ ፕሮፌሽናል ቪዲዮ ኤዲተር ለመሆን ካሁን በኋላ 10,000 20,000 ወይ ደግሞ 2 ዓመት እና ከዛ በላይ መፍጀት የተወሰኑ ነገሮችን ለማድረግ ሞክሬያለሁ። ይሄኛው ከዚህ በኋላ አሁን ያለውን ነገር ዲቴል ማሳያችሁ ይሆናል ማለት ነው። ኦኬ እዚህ ጋር አሁን አይጠበቅባችሁም የሚለውን እስቲ ወደ ስር ብናደርገው ይሻላል። ኦኬ አይ ቲንክ እዚህ ጋር ይሻላል። ኦኬ ከዛ ኢፌክት ውስጥ እንገባለን። ኦኬ ስለዚህ አሁን እዚህ ጋር ዊግሊንግ እንደ ብቻ እንትን እንዲል የሚያደርገው ነው። ስለዚህ እና አሪፍ የሆነ ኢፌክት ነው። ይሄኛውንም እዚሁ ቪዲዮ ኤዲቲንግ አሴት ውስጥ የሚገኝ ይሆናል ማለት ነው። እና እዚህ ጋር ደግሞ ቴክስት ኢፌክት ላይ እንደዚህ ከለር ሬድ ኦር ከለር ሬድ ፐርፕል ኤንድ ዋይት ምናምን ይለዋሉ። እነሱም በተመሳሳይ ይሰራሉ ማለት ነው። ግን እዚህ ጋር እንዳልኳችሁ ቅድም ይሄኛውን ከነካችሁት ይበላሻል፣ አያችሁት? ስለዚህ አሁን ምንድነው የምናደርገው? ለምሳሌ አሁን እዚህ ከላይ አርግታችሁ ብትጽፉ ኖሮ እንደዚህ አይነት ነበር የሚያመጣላችሁ። ግን ይሄኛውን አንቀሳቅሳችሁ የምትፈልጉት እይታ ካመጣላችሁ በኋላ ወደ ላይ ወደ ታች አርግታችሁ የምትፈልጉትን እይታ ካገኛችሁ በኋላ ለምሳሌ አሁን ይሄኛው አሪፍ ነው። ይሄኛው አሁን ከፈለኩት ከዛ ደግሞ የምፈልገው ቦታ ለማድረግ የታችኛውን ነው የምጠቀመው ማለት ነው። ወደ ታች ወርድና ሞሽን የሚላለ እሱን ፖዚሽኑን ሳንቀሳቅሰው እንደምታዩት አይቀየርም ማለት ነው። እና እሱን ማድረግ መርሳት የለባችሁ። ኢፌክት ውስጥ እንገባለን። ከዛ ሙቭመንት ለራሱ መጠቀም እንችላለን። ለምሳሌ አሁን ስኬል አፕ ኤንድ ዳውን ምናምን የሚላለ ለምሳሌ ስኬል አፕ ኤንድ ዳውን የሚለው ያው እንደታይት ቀጥታ ስኬል የሚያደርግልን ነው ማለት ነው። ከዛ አሁን ይሄንን ስኬል አፕ ኤንድ ዳውን ማለት ነው ቀጥታ ነው ያደረግነው። ይሄኛውን እናጥፋውና ስኬል አፕ ኤንድ ዳውን የሚላለ እዚህ ጋር ኢዝ ኢን የሚላለ እሱ አሁን በስሎ ሞሽን እንጀት አይጠበቅባችሁ። ስለዚህ አሁን ይሄ እንጀት አይጠበቅባችሁ ብዙ ይሄኛውን እናስተካክለው። ሳይዙን ካስተካከለን በኋላ ኦኬ። ስለዚህ አሁን እንደዚህ ምንም አይነት ነገሮችን ሳንጠቀም ማለት ነው በቀላሉ ድራግ ኤንድ ድሮፕ በማድረግ ሰርተነዋል ማለት ነው። እና ከዚህ በተጨማሪ ደግሞ እያገናኘን ማለት ነው። አሁን እዚህ ጋር ያሉትን ነገሮች ስላይድ አፕ የሚለው አሁን ለምሳሌ ስላይድ አፕ ምንድነው የሚያደርገው? ኢዝ ኢን ይላል። ስለዚህ በኋላ እንደዚህ ካሁን በኋላ 10,000 ከዛ ደግሞ እዚያ ሼክ እንዳልኳችሁ ሼክ ማለት ይሆናል 10,000 20,000 ወይ ደግሞ 2 እዚህ ጋር አሁን ለምሳሌ አይከን ማስገባት ስፈልግ አይከን ከየት ነው የማገኘው? ፍላቲ አይከን
ለምሳሌ አሁን መኒ ነው አይደለ? ከዚህ ውስጥ አሁን መምረጥ እንችላለን ለኛ የሄዱትን። ለምሳሌ አሁን ይሄኛውን እናድርገውና እንደዚህ አሁን ቀጥታ ማውረድ እንችላለን። ግን አሪፍ የሆነ አይከን ለማግኘት ኤዲት አይከን የሚለውን ሎጊን ማድረግ አለብህ እያለኝ ነው። ኦኬ ከዛ ኤዲት አድርገዋለሁ። ኤዲት ሳደርገው እያንዳንዱ ከለሮችን ማስተካከል እችላለሁ። እዚህ ጋር አሁን ከለሮች እያንዳንዱን ይሄኛው ፓርት ይሄኛው አይሽት እያንዳንዱን ነገር ያሳየኛል። ይሄ ሳይቀር ለራሱ ሼፕ የሚለው ጋር ገብተን እንደዚህ ብናደርገው የላይኛው እንትን ከሆነ የስራኛው ደግሞ ዳርክ እናደርጋለን ማለት ነው። የተሻለ አይከን ማግኘት እንችላለን። ከዛ እዚህ ጋር መተን ኢምፖርት ማይሆን ከሆነ ደግሞ ሌላ አማራጭ እንወስዳለን ማለት ነው። ኤፌክት ኮንትሮል እንደን ጎተት እናደርጋለን። እዚህ ጋር አሁን እንደምታዩት ከስር ምንም አይነት ነገር አልተጠቀምንም። ከስር አሁን ጽሁፋችን ድምቅ እንዲያርግ ከሚያደርግልን ነገር ውስጥ አንደኛው ቆይ ላሳያችሁ። እዚህ ጋር አጀስትመንት ሌየር እናመጣለን። ከዛ ከስር ስለምናስገባው ይሄን ኦኬ። ከዛ አሁን አጀስትመንት ሌየሩን እዚህ ጋር እናመጣዋለን። እዚህ ጋር ካመጣነው በኋላ እዚህ ጋር ኢፌክት ውስጥ ገብተን አጀስትመንት ሌየር የሚሉት ውስጥ እዚህ ጋር ቢሃይንድ ኦብጀክት ፌድ ኢን ኤንድ አውት ብራይትነስ ኤንድ ኮንትራስት የሚላለ ምንድነው የሚያደርግልን? ብራይትነስ እና ኮንትራስቱን ብራይትነሱን ያሳንሰዋል። ከዛ ኮንትራስቱን ደግሞ ትንሽ ኮንትራስቱንም እስቲ ምን እንደሚያደርገው እንዴ። ከዛ ፌድ ኢን አርግቶ ነው የሚገባው፣ ማለትም ኢዝ ኢን አርግቶ ይገባል ማለት ነው። እንደምታዩት እንደዚህ አምጥቷል ማለት ነው። ብለር አርግቷል። ከዛ ኮንትራስት ትንሽ ጨምሯል። ከዛ ብራይትነስ ቀንሶታል። ሁሉንም ነገር እንደዚህ በአንድ ያርግቶልናል ማለት ነው። ይሄኛው ፓርት አሁን ከላይ ስላለ ከላይ ማድረግ እንችላለን። እንደዚህ ከት እናደርገውና ከላይ እናደርገዋለን። ይሄኛው እንደዚህ እንቀንሰዋለን። የቴክስቶቹ ባክግራውንድ ብለር እንዲሆን አድርገናል። ኦኬ ስለዚህ አሁን እንደምታዩት እዚህ ጋር ነበረ። ስለዚህ እዚህ ጋር ጨርሷል ማለት ነው። ኢዝ አውት ሆኗል ማለት ነው። ማለትም ፌድ አውት ሆኗል ማለት ፌድ አውት ሆኖ አልቋል፣ ጨርሷል ማለት ነው። ስለዚህ ምንድነው ማድረግ ያለብን? እስከምንፈልገው አይነት ስኬል ለማድረግ አሁን ይሄኛው ቅድም አሁን እዚህ ጋር አርግተነው እስከዚህ አርግተን ነበር ድራግ ያደርግነው። ግን አሁን ለመጨመር ስንፈልግ እናጠፋዋለን። ከዛ ድጋሜ ስናደርገው እስከምንፈልገው አይነት እስከዚህ እናደርገውና ከዛ ኢፌክት እስከ ስኬሉ ይገባል ማለት ነው። እንዳገኝ ያደረገኝን የፕሪሚየም የሆነውን ቪዲዮ ኤዲቲንግ አሴት ነው። እነዚህ አይከኖች ማውረድ ይጠበቅብኛል። እናወርዳቸውና ከዛ ወደ ዋናው እንገባለን። ሚውዚክ አሁን ኦኬ። ከዛ አሁን እዚህ ጋር እነዚህ 20,000 10,000 የሚለው በአንድ እንዲሆን ፈልጌ ነበር፣ ግን ያው እንደዚህ ሲሆን የተሻለ ነው። ስለዚህ ፖፕ አፕ እንዲሆን ነው ፈልገው። ፖፕ ኢን ብቻ የሚለው ቴክስት አኒሜሽን ኢን ፖፕ አፕ 10,000 20,000 ወይ ደግሞ 2 ዓመት። ኦኬ ከዛ ይሄኛው ወደ እዛ ብሊንክ የሚያደርገው አለ ነው። ብሊንክ ያው ሆሪዞንታል ኢን አውት ብሊንክ አለው ማለት ነው።
ኦኬ ይሄኛውን እናደርገውና ምንድነው የምናደርገው? ይሄ አሁን ባክግራውንዱን ለማጥፋት እቺን ተጭነን ናይስ እዚህ ጋር ያ ባክግራውንዱ ጠፍቷል ማለት ነው። እዚህ ጋር አሁን ለምሳሌ ይሄኛው አሴት የሚለውን ሻይን እንዲያደርግ ስፈልግ ሻይን እዚህ ጋር አለ። ሻይን የሚላል እዚህ ጋር ይሄኛውን ስነካው እንደምታዩ ሻይን። ስለዚህ አሁን ይሄኛውን ለማስተካከል ብፈልግ ኢፌክት ኮንትሮል ውስጥ ገብቼ ሻይኒንግ ገብተን ከዛ እዚህ ጋር ስለዚህ አሁን ኢንትሮ ይሄኛውን አኒሜት ለማድረግ ኢፌክት ውስጥ እንገባለን። ከዛ አውት የሚል እንፈልጋለን። አውት የሆነው አሁን ቨርቲካል አውት ነው። ይሄ እንደ አውት ማድረግ ይችላል። ፕሪሚየም የሆነውን ቪዲዮ ኤዲቲንግ አሴት ነው። እስከዚህ እናድርገው። ስለዚህ ኢፌክት ውስጥ እንገባለን። ከዛ አጀስትመንት ቢሃይንድ ኦብጀክት ፌድ ኢን ኤንድ አውት የሚለውን እናስገባዋለን። ከዛ ፌድ ኢን አርግቶ ይገባል ማለት ነው ሳያስታውቅ። ሚውዚክ አለ፣ ፎንት፣ ከዛ አኒሜሽን፣ ከዛ ሳውንድ ኢፌክት፣ ከዛ ፎንት ነው ይሄ። ኦኬ ቀንሷለን። ለዚህኛው መሰረታውን ላሳያችሁ። ይሄኛውን አሁን to left is in የሚለውን አሁን ስታዩት ሁሉንም ጋር ማስገባት እንችላለን ማለት ነው። ስለዚህ አሁን ይሄኛውን ካወቃችሁ ሁሌ የምትጠቀሙት አሁን ይሄ ሚውዚክ ይላል። ሚውዚክ ከዛ ሌሎቹንም ክሊክ እያደረገን የምንፈልገው ላይ ማስገባት እንችላለን ማለት ነው። ሚውዚክ ከ160 በላይ በኋላ 10,000 20,000 ወይ ደግሞ 2 አመት እና ከዛ በላይ እዚጋውን ሳውንድ ኢፌክት ስንጨምርበት እንዳገኝ ያስተካክላል። የፕሪሚየም የሆነውን ቪዲዮ ኤዲቲንግ አሴት ኦኬ። እዚጋ አሁን 2 ቢሮ ላምጥቻለሁ። ከዛ ይሄንን 50% ነው የምናደርገው። ከዛ ይሄኛውን እናስተካክለዋለን። ይሄኛውን ስኬሉን እናሳንሰውና ከዛ እዚጋ አሁን ባክግራውንዱን እናምጣው ፈልገን እዚህ ጋር ባክግራውንዱን አምጥተናል። ኦፓሲቲ ካስተካከልን በኋላ ይሄኛውን ለምሳሌ አሁን ከርቭ እንዲሆን ስፈልግ ጫፍ ላይ ከርቭ እንዲሆን ስፈልግ ከርቭ እዚህ ጋር አለ። ከርቭ ኮርነር ብዬ ነው የሰየምኩት። ከዛ እንደምታዩት አስተካክሎታል ማለት ነው። ከዚህኛው ወደዚህኛው አስተካክሎታል። ከዛ እዚህ ጋር ማስተካከል እንችላለን እንደምንፈልገው እዚህ ጋር ማስተካከል እንችላለን። ከዛ ይሄኛውን ኮፒ አድርገን የፈለገን እዚህ ጋር ከዛ ሼፑን ሳይሆኑ እስከዛሬ ሰራባቸው የነበረ አገባብ እንዲገባ አስፈልግ አሁን እዚህ ጋር ግራፊክስ ቴምፕሌት ቅድም ያስገባ ነው ቴክስት አኒሜሽን አለ እዚህ ጋር። እሱን አሁን ድራግ ስናደርገው እንደዚህ ያመጣልናል። ከዛ እዚህ ጋር ምንድነው ያለው? እዚህ ጋር አኒሜሽን እንመርጣለን። እዚህ ጋር አኒሜሽን እንመርጣለን። ከዛ እዚህ ጋር ቴክስቱን እናስገባለን። እዚህ ጋር ፎንት
እንመርጣለን። ከዛ እዚህ ጋር ደግሞ ቴክስት ሳይዝ ኦፓሲቲ አለ። ከዛ እዚህ ጋር ከለር፣ ከዛ እዚህ ጋር አኒሜሽን ስፒድ አለ ያስመርጣቸዋል። ስሎው ነው፣ ኖርማል ነው እና ፋስት ነው። ለምሳሌ አሁን ይሄኛው ቴክስት ሙቭመንት የሚለውን ቴክስት ይሄን ዱፕሊኬት እናደርገውና ይሄኛውን ወደ ታች እናደርገዋለን። ከዛ እዚህ ጋር ሙቭመንት የሚለውን እዚህ ጋር እናስገባዋለን ማለት ነው። ሙቭመንት እዚህ ጋር ካስገባን በኋላ እዚህ ጋር አኒሜሽን እንመርጣለን። እዚህ ጋር ስላይድ አፕ እንዲሆን ከፈለገን ስላይድ አፕ እንዲሆን ማድረግ እንችላለን። ሁሉንም የጻፍነውን ለየብቻ በራሱ ሊያይቶ ስላይድ አፕ ያደርገዋል። ስሙዝ ዙም፣ እነዚህ አሁን ሁለቱ የተለያዩ ናቸው። የኛው ስላይድ አፕ ነው፣ የኛው ደግሞ ዙም ስሙዝ ዙም ነው። ስሙዝ ትራኪንግ። ኦኬ፣ ስለዚህ አሁን ከአምስቱ መምረጥ እንችላለን። ከዛ ይሄኛውን እስቲ ማስገባት እንችላለን። እዚህ ያሉት ግሎ ዋው ያው ማስገባት እንችላለን ማለት ነው። ስለዚህ አሁን እስቲ ቢቱን እናስገባ። ቢቱ በብዛት እዚህ ጋር ይሄን ደግሞ ኢፌክት እናድርገው። ሼኪንግ ኢፌክት የሰራሁት ምንድነው? በቃ ሁለቱን ከመሃል ከታርግ ያወጣሁት ይሄንን ማለት ነው። ይሄንን ዱፕሊኬት አደረኩት፣ ኮንትሮል አድርጌ ዱፕሊኬት አደረኩት እንደዚህ። ከዛ ይሄኛውን ምንድነው የተጠቀምኩት? ኢፌክት ውስጥ ገብቼ ከዛ ኢንቨርት ብዬ ሰርች አደረኩ። ኢንቨርት ማግኘት ትችላላችሁ እንትን ላይ ኢፌክት ላይ። ግን እዚህ ጋር አጀስትመንት ሌየር ትራንዚሽን፣ ከዛ ኢንቨርት ስናስገባለት በራሱ እንደዚህ ለትራንዚሽን የሚሆን ኢፌክት ማግኘት እንችላለን ማለት ነው። ኢፌክት የሚለውን አሁን ለምሳሌ ኢፌክት መልቲፕላይ ማድረግ እንችላለን። ይታያል ወይስ ትራንዚሽን ኢፌክት ባዮ ላይ ሲል አሁን ይሄ ባዮ ማስተካከል እንችላለን። ደስ የሚለው ደግሞ እዚህ ጋር ፎንት መምረጥ ትችላላችሁ። እዚህ ጋር እዛ ግሎ ትንሽ ሁን ባዮ ላይ ማግኘት የምችለው ይሆናል። እንደምታዩኝ ማይክ ሆነ ሊንኩን ቻርጀር ጨርሶ በቃ ዝም ብዬ እያወራው ነበር እና የተለያዩ አይከኖችን እንዲሁም ባክግራውንዱን ለማስተካከል ሞክሬያለሁ እና ሲገባና ሲወጣ የሆነ አሪፍ የሆነ ትራንዚሽን እንዲኖረው እየሞከርኩ ነበር። ከዛ እዚህ ጋርም እንደዚህ አንድ ሁለት የሚቆጥሩትን አስገባው ማለት ነው። አሪፍ የሆነ እይታ ፈጥሮለታል። እና ከዛ እዚህ ጋር ደግሞ በቃ የመጨረሻዎቹ ፓርቶችን ለመጨረስ እየሞከርኩ ነበር እና ከምነግራችሁ በላይ በጣም ታይሜን ሴቭ አድርጎልኛል። ይሄ የፕሪሚየም የሆነውን ቪዲዮ ኤዲቲንግ ኦርጋናይዝ አድርጌ ከዛሬ በመጠቀሜ በጣም ታይሜን ሴቭ እንዳደርግ ረድቶኛል። ከዛ እዚህ ጋር እንደምታዩ ሻይን ለማድረግ ብለር ለማድረግ ትራንዚሽን ለማድረግ እንደምታዩት እየተጠቀምኩ ያለሁት ከኔ አሴት ነው እና እነዚህ አሁን የምታዩቸው ሳውንድ ኢፌክት ናቸው። ሳውንድ ኢፌክቶቹ እነሱንም ከሱ ነው ያወረድኩት ማለት ነው። ከአሴቱ ነው እያወረድኩ የነበረው እና በቃ አብዛኞቹ አሴቱ ላይ ማግኘት የምንችላቸው ናቸው ማለት ነው። እና የመጨረሻው ፓርት ይህንን ይመስላል ማለት ነው። ፕሮፌሽናል ቪዲዮ ኤዲተር ለመሆን ካሁን በኋላ 10,000 20,000 ወይ ደግሞ 2 ዓመት እና ከዛ በላይ መፍጀት አይጠበቅባችሁ። ብዙ ሺዎችን እንዳገኝ ያደረገኝን የፕሪሚየም የሆነውን እናም ይሄንን አሴት የት እንደምታገኙት ምነግራችሁ ይሆናል። ከዛ በፊት ግን ልነግራችሁ የምፈልገው ነገር ቢኖር ይሄንን አሴት ክሬት ለማድረግ በጣም ብዙ ጊዜ ፈጅቶብኛል። ክላይንት ካገኘውበት ቀን ጀምሮ እያንዳንዱን ጊዜያት እንዴት
ታይሜን ሴቭ አድርግቼ ለብዙ ክላይንት በትንሽ ሰዓት መስራት እችላለሁ የሚል እቅድ ነበረኝ እና ያንን የማያደርግበት መንገድ ደግሞ ብቸኛው መንገድ የነበረው አሴት ክሬት በማድረግ ነው። እነዚህን አሴቶች ከብዙ ጊዜ በኋላ ተጠቅሚያቸው ዛሬ ደግሞ ለእናንተ ሼር ለማድረግ ነው የመጣሁት። ቪዲዮውን እንደምታዩት 40 ደቂቃ በላይ ቪዲዮ ክሬት ያደርጉላችሁ ለዛ ነው እና ይሄኛውን አሴት ስንት እንደሚሸጥ ምናምን ለማየት ሪሰርች ለማድረግ ሞክሬ ነበር። እንደዚህ አይነት አሴቶች የሚሸጡት በዶላር ነበር ያየሁት፣ $49 ነበር እና ራሴ ክሬት አድርግቼው ለምን በተመጣጣኝ ዋጋ ለምን አላደርሰውም የሚል ነበር እቅዴ እና ዛሬ ተሳክቶልኝ ለእናንተ ሼር ለማድረግ በቅቻለሁ ማለት ነው። እና ይሄኛውን አሴት ሊንኩን ማስቀመጥ አልችልም ዩቲዩብ ሞኔታይዝ ስላልሆነ እና ሞኔታይዝ እንደሆን ሰብስክራይብ በማድረግ አግዙኝ እና ሊንኩን ማግኘት የምንችልበት መንገድ ቲክቶክ ባዮ ላይ በመሄድ የቲክቶክ አካውንቴ ላይ በመሄድ ኢዮብ GH 16 ብላችሁ በመጻፍ የቲክቶክ አካውንት ያመጣላችኋል። ከዛ ባዮ ላይ በመሄድ ማውረድ ትችላላችሁ። የቡና.com ነው የሚለው ሊንኩ ማለት ነው እና እነሱ ጋር ነው አሴቱን ያስቀመጥኩ እና ከነሱ በ1000 ብር ይሄኛውን አሴት ሙሉ አሴቱን መረከብ ትችላላችሁ ማለት ነው እና ለአንድ ሳምንት ብቻ በ700 ብር ይሆናል ማለት ነው። ዛሬ ቀን በውጪዎቹ ማርች 20 ነው። ማርች 25 1000 ብር ይሆናል ማለት ነው። ስለዚህ በዚህ በ5 ቀን ውስጥ በ700 ብር መግዛት የምችሉት ዲስካውንት ተመቻችተዋል ማለት ነው። ይህንን ይመስላል። የ2026ቱን የአዶቤ ፕሪሚየር ማውረድ የምትፈልጉ ከሆነ በዛ ላይ ደግሞ እንዴት እንደምትጠቀሙት ፊውቸሮቹን የሚያሳይ ቪዲዮ ክሬት አድርግቻለሁ። ይሄንን ይመስላል። ይሄንን ክሊክ በማድረግ ቪዲዮን መመልከት ትችላላችሁ። እዛው እንገናኝ።